በካሌ ባክሱ በቤቴ በማርያም ቸኮሌታማ ከለር ያለው ልጅ ምን ነው እንዳይመስልሽም እኔና አንቺ ብንቀባ እንደው አይበልብንና እኮ መኪና ይመጣ ካርች ባይ 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 ፒክ አደርግሻለሁ ፒክ የኔ ጌታ ለምንድን ነው የውጭ በር የማይዘጋው? ሹልክ ብሎ ይወርዳል። የውጭ በር መዝጋት ግን ጥሩ ነው። እናቴ እብድና በር ሸብ ይወዳል። ውረድሽ ወንድ ነህ፣ አንተም ወንድ ነህ፣ እኔም ወንድ ነኝ። አንድ ቀን አንተም እንዲህ አይነት ነገር ውስጥ ሊያጋጥምህ ይችላል። አንድ ቀን ውለታው አለ ልትለኝ ትችላለህ። አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ አያውቅም። አሟልጭ እንጂ ፈንጠር አድርገኝ አንድ ፌርማታ ፈንጠር አድርገኝ እኔ ስከንፍ እመለሳለሁ። ስከንፍ እኔ ውረድ ካልከኝ እወርዳለሁ። አዳም ይዋረድ የምትል ከሆነ እወርዳለሁ። ሔዋን ትሳቅብን ልውረድ፣ ሔዋን ትሳቅብን አዳም እወርዳለሁ። አዳም አስብበት ግን እሺ ዊ መቃጠል ዊ ነግበኔ ወገን ዊ ተጋጠልኩ። ስላይነ ብርሃን ሄሎ፣ ሰው ፊት ላይ ነው ቆምከው? ጠጋ በል። የሰው ቢሮ ነው ያለው። ስላይነ ብርሃን የሰው ቢሮ ላይ ነው የቆምከው? ስላይነ ብርሃን አረ በቢሮ አትኩራ፣ ቢሮ ባዳ ነው። ስላይነ ብርሃን ፈቀቅ በላ። ማን አትጣሉ፣ እስቲ ጠጋ ብለህ ቁም ለዛሬ። ስላይነ ብርሃን ጅም ስራውን አንዱ ወገን አትጩ። ምንድነው? ምን ሆነ ነው? አትጩ። አይ ትንሽ እሳት ቃጠሎ ነው። እሳት ድምጽ እንዴት ተረፈ? ምን ያገናኘዋል ቆዳና ድምጽ ደግሞ? እኮ ቀስ በላ ደኛ እኮና ማማ እኮ ማስደማመጥ አልቻልንም እኮ በሰፈራችን። ምን ነው ስብሰባ አላችሁ? እኛ ነው ልመና ነው ወገን። ነግበኔ ብላችሁ ያላችሁ አረ ቀለም አታብዛ። እሺ ቀለም አታብዛ። ሳሳርክ እንደሱ ነው የሚባለው። ሳሳርከው እሺ። ትሾፊያለሽ እንዴ? አንተ ሆነብኝ ነው ያየው። እሺ ምናምን ነው የሚባለው። ስላይነ እዚህ አይነት ነገር አለ እንዴ? የዛሬዋ እንግዳችን የሚስ ዩኒቨርሲቲ አሸናፊዋ ወይዘሪት በጸሎት ማን ያባት ይሰኝ ጀነራል ለክ ጀነራል ማረግ ነው። ያን ምን ሆነ ነው ጀነራል? እና ታዲያ ቢሆንስ? ጀነራል እና ቢሆንስ ማረግ እኮ ነው። አሁን ጀምረን ነው አይደል? በቃ ዝም ብለህ ረግረግ ላይ ያለነው ይሁን። ጥለህ አትጥለኝ። እራት አብረን ኧረ ስንት ጊዜ ነው የምትበሉት በሳምንት? እንዶች ዳገር እንደው ምን አይነት ነው እኮ እንደው ሳምንቱ ሲገባ መብላት ሲወጣ መቅመስ ከተገኘ ነው። ሰኞ ትበያለሽ፣ ማክሰኞ እያሉ ማለት እሑድ ላይ መቅመስ አለ። በጣም እኮ ነው እኔ እኮ ምግብ በልተሽ ታውቂያለሽ? እኔት ታዲያ ያለ ምግብ ምን ያለው አረ በፍቅር ብቻ ምኖር። አሁን እኮ ፍቅር ነው ሸክላ የማይገባበት ጀሶ የማይቀላቀልበት ፍቅር እኮ ፍቅር። ሌላ ምን አለ? ሙዝ አይቀላቀሉበት። በፍቅር ነው ምኖር። ሆስፒታል ውስጥ እንዳንተ የሚስቅ ሰው አጋጥሞኝ አያውቅም። ሳቂ ያምራል አይባል። አይ እንደዚህ ወይ ሰው ምን አለበት ውስጡ ምናምን አይባል። ድንግ ቅርት ብለ በዚህ ሳቄ ነው ግን ዓለምን የዞርኩት። እውነት? አፍሪካ ትሙት። አፍሪካ እናት ስሙ አፍሪካማ እቺ አፍሪካ ግራማላንድ እርጓ አየር ያላት ሌላ ምን አላት? እቺ ነው ያላት። አፍሪካ የት ይሄዳል? የት መሄድ ያስፈልጋል? የትም እኮ አንድ እኮ ነው አፍሪካ። የት ትሄጃለሽ? አንድ እኮ ነው። ሁሉም መካካም እኮ ነው። ደህና ጥፍር ካለሽ ሀገርሽ ነው መኖር።
ለማከክ ደግሞ ስለ አፍሪካ ምን ታስባለህ? ምን አባት ያስባለሁ? ምን አስባለሁ? ሽጉጥ አድርጎ ፈጥሯት እኛ ቀላዎቿን እኛን እየተኮሰች ልጆቿ ሁሉ ተሰደው አልቀው እቺ የትብት ሀገር ሲሉ አልሰማሁም። ታክሲ ላይ ካልገደልኩ ብዬ ወሬውን አስወርጄ ቅጥቅጥ ወሬውን ከሰው አልጣላ። ከወሬ ነው መጣላት። ጥሩ። ምንድን ነው የምትሰሪው? ተመርቄ ጨርሻለሁ። እስካሁን ግን ስራ አላገኘሁም። እንግዲህ እችን እርጓ የማክሽ ስራ መፈለግ ነው። ሶስት ኮፒ ያዢ፣ ዋናውን ያዢ። ከሰማው እደግርሻለሁ። ምንድን ነው ያጠናሽው? የህዝብ አስተዳደር እኮ ታዲያ ጫካ ነው መግባት ያለ። አፍሪካ እኮ ነው። እስቲ ዝም ብለሽ እዚህ ላይ ስልክሽን ጣል አድርጋት። ደህና ጫካ ካገኘው ጠቁምሻለሁ። 3 ጫካዎች አሉ እጄ ላይ። ዋይፋይ ኖረው ከተገኘ ጫካው ስልክሽን ጣል አድርጋት። እደውልልሻለሁ። ስልጣን ካሽ ቴሌን ያስተዳድርልሻለሁ። ምን ያስተላልፍሻል? አትጨነቂ። ቴሌና ትምህርት ሚኒስቴርን እና ይሄ መብራት ኃይልና ገንዘብ የሚያስገኙትን እሺ። ማን ነው ስምሽ? ኤፍሬም እባላለሁ። ኮንግራ ብለናል በምስራቅ አፍሪካ ወንዶች ስም። አረብ ሁሉ አመስግኑ ይላል። ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? ለካ እናንተ ለወሬው ቅርብ ናችሁ። አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች። እኔ ልደፋልሽ። በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት። ስተኝ ታወልቀዋለሽ እና እኔ ካላየሁ አላምንም። ኔቡን አላወልቀውም ለማለት ነው። ደረቅ እንኩብሽ አይደል? ምን አባቴ ነው 13 ወር ፀሐይ በምታገኝ ሀገር እየኖርኩ ምን አባቴ ልሆን ነበር? በነገራችን ላይ ፀሐይን በካርድ ልናርጋት ነው። እንዴት ማለት ጥሩ እንዲቀርበው መነጋገሩ እኮ የሚጠቅመው ለዚህ ነው። ስልክሽን ዝም ብለሽ እዚህ ላይ ንገረኝ። 911 እሱ ለሌባ ነው። እኛ ልባችን ለተሰረቀውስ ልቤ እንዴት ነው? ምን በላ ምን ጠጣ ማለት የለብንም እንዴ? ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም። አላገባም እንዴ ፍትሃዊ አርጉታ። 0911 እንዴ 446 ብር ነው ያወጣሽው። 400 ብር መልሳለሽ። ሂጂና ቴሌ ኤፍሬም ነው የላከኝ። በነገራችን ላይ ኤፍሬም ይባላለሁ። አንዴ ነሽ ማረጋለሽ የለኝ የኔ እንከፈላለን። ምንድነው እንዴ? የዋ ፖሊስ ጣቢያ ላሻራ መተክ ነበር። ወንድም ሄደ እንዴ? አንቺ ነሽ እንዴ? አንቺን ልርሳ? ሰው አታርጊ ሙጭ፣ ሰው አታርጊ። እንደው ተጠየፊኝና ሂጂ። ዳኒማ አሻራው ጠፋኩ። የዳኒ አሻራ ጠፍቶ በቃ በእኔ የማርያም ጣት እንደምንም ብዬ ላኩ። ምን አረጋለሁ? ኪሎፓትራን ተከታለሽ። የግብጽ ንግስት በቃ ግብጽን የሸጥኩላት እኔ ነኝ። ቀሪ ክፍያ አላት። በምናምን ቀስ ብከሳጡ በምናምን ቀስ ነው መከሳ 0911 ብለን ያቆምነው። ኤፍሬም ጠብቂ፣ እኔ ነኝ። የአፍሪካ ህብረት ላንቺ ወርቅ ካላነጠፍ ምንድነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር እስከ ይሄው ኮረኮንቾ ነው። ጥብቅ ከፍ ትንሽ አንድ ከመሬት ከፍ በይ። መሬት አፈር ለኛ ታያት በእናቱ ከፍ ምን ልታዝኝ ነው? ምን የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምፅሽን ልስማው ብዬ። ሶስተኛ ዓለም ጦርነት በምን እንደሚነሳ ሰማሽ? በሞባይል ካርድ ነው። ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙሌት እንዲህ ማለት ግብጽ እጅ ሶፍሽ እንዴት ነው? ምንም ማለት እስቲ እሺ ላይ ቁጥርሽን ዝምልጽ። ስትወጪ ደግሞ ባለ 15 ብር ካርድ መጥቀልሽ እጠብቃለሁ። ካሁን በኋላ ቴሌ ብለሽ ጥሪ። ቴሌ በይስ አይነ ስውር ነኝ ብርሃኔን ያጣው፣ አይነ ስውር ነኝ ብርሃኔን ያጣው፣ አይነ ስውር ነኝ ብርሃኔን ያጣው፣ ስለ አይነ ብርሃን አይነ ስውር ልመና በዋሽንት ቀርቶ በፉጨት ተጀመረ እንዴ? ፉጨቱ ካስጠላ ዋሽንት ግዛልኛ። በእውነት እዚህ ቆመ ከምትለምን ስታንድ አፕ ኮሜዲ ዋው አሳኩ እንዴ ፈርፈር ነው። አያነ እንዴ ተንፈራፈርክ።
ነፍሴ ረሳሽው እኮ። ምኑን? ልመናውን ነዋ። አግዘኝ እስቲ ሚስተር አይፎን። አንተ ሰውዬ ታያለህ እንዴ? ካንተ ጎን ቆማለሁ ባይ በድምጽ ነው ያወቅኩ። የከብት ድምጽ አይጠፋኝም። ይኸውልህ አጋድሜ እንደ ካርድ ነው የምፍቅህ። እሺ ፍቅህ የማታውቀውን ዝም በል። ምን እያደረክ ነው? ቆይ ምን አድርጎ ነው? አንዴ ባ ኧረ ተወኝ ተወኝ ተወኝ። አይዞህ እኔ ሄዷል። FBI አቤት 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 የሰማዩ ጌታ የምድሩ ባለቤት የት አሉ? እናማ ፍቅርን እንክሰሰው ሲሉ የነበሩት ዘፋኞች የት አሉ ታዲያ? ወይ ፍቅር ነሽ ወይ የፍቅር እህት ነሽ? ፍቅር ፍቅር ይዞኛል እንደብኔ ማለበት ኤፍሬም እባላለሁ። ዲሽ የምትሰራው ልጅ ነህ? ነይ ዲሾንኩብሽ። ግራሚ አዋርድ ሊያመልጠኝ ነበረ። ስልክ ደግሞ እምቢ አለኝ። ምን የዘንድሮ ስልክ እኮ ወደ ኋላ ተነበበ። ክልስ አሉት እኮ ክልስ አልፎ አልፎ አይደል የሚከሰተው? እንደዛ ብሎ በወሬ ነው የሰማሁት። እንግዲህ በወሬ ስንነሳ ማለት ነው ሰኔ 28 1914 ከረፋዱ 5 ሰዓት ከሩብ የተተኮሰች አንድ ጥይት የመጀመሪያው የዓለም ጦርነት መነሻ ሆነች። አሁን ስንት ሰዓት? ከተቤ አውጪ እንግዲህ በምድር የተነሳ ወሬ ላይ ነው እንግዲህ የዛን ጊዜ በእኛስ ወደ 1906 ኢትዮጵያ የዛን ጊዜ ንጉሷን ቀብራ ነበር። አይሰማም በሚስጥር ማለት ነው። በወሬ ምን ይሰማል? ህዝብ ይሰማል። በወሬ ንጉሱ መሞታቸውን ይሰማና ህዝቡ ፈረስ በቅሎ ስጤን ብያለምንህም አምና ነበር እንጂ ዘንድሮ የለህም ብሎ ሲል ህዝብ በወሬ ማጋር ይሰማል። እቴጌ ይሰማሉ። እቴጌ ሰሙና ለህዝቡ መልስ መሆኑ ነው እንግዲህ በወሬ ተሰማው። አታሞ ማስመታት ነበር ስራችን። ከበሮ ነጋሪት ማስጎሰም ነበር። እምቢልታ ማስነፋት ነበር ስራችን። ሰው መሆን አይቀርም ደረሰ ተራችን ብለው ማልቀሳቸውን የወሬ ማን ይሰማል? ህዝብ። እንግዲህ ይሄን በምን የተነሳ ነው? እሺ ግራሚት ነው የሚካሄደው አሜሪካ ከድረስ ወሬ ይሁን። ዲቪ ሞልተሻል? የፕ yes ቺየስ የፖነች አየሽ። እንግዲህ ዲቪ ሲወጣልሽ አሜሪካ በዛን ሰዓት ምን አባቷ እየሰራች እንደነበር ትነግሪናለሽ ማለት ነው። በምንድን ነው የተነሳ ነው? በወሬ ሁነኛ ወሬኛ ሰው ነሽ አንቺ። አሁን ስልክ ከመደወል ወሬኛ ለምትዩ ሰው የምትፈልጊውን ነገር መናገር። ሁነኛ ወሬኞች አሉ። ምንም ሳይሸራረፍ ሐሳብ ይደርሳል። ስልኩ ያቆራርጣሉ። ስልክሽን ሽጭ። እኔ ጋር 4 ቆንጆ ወሬኞች አሉ። በሰዓት ነው የሚሰሩት። ምን ወሬ ብቻ? አሁንማ ወሬ ከነ ፎቶ ነው። ስልኬ ጠፍቶ ነበረ። የሚገርም ስልኬ ላይ ሙዚቃቸው ተቀርጬ ነበረ። ፌስቡክ ላይ ለቀውት ስንት ሰው ደወለልኝ መሰለ። ሌላ ነገር ቢሆን ተዋርጄ ነበረ። ሌላ ነገር ስንት ሌላ ነገር አለ። እና አሁን ሌላ ነገር ስልክሽ ላይ የለም። አጠፋሽ። በጣም ጥሩ። በምንድን ነው የተነሳ ነው? በወሬ። ፌስቡክ እኮ አሁን መርዶ ማርጃ ሆኗል እኮ። ሽማግሌዎች እኮ ስራ አቆሙ። የት አካባቢ ነው? ካሊፎርኒያ ሎስ አንጀለስ። ስልኩ ይጠፋ። ታክሲ ላይ ግራሚ የሚካሄደው ያልከኝ መስሎኝ ነው። ከዛ ቶሎ ተመለስኩ። እኔ ሰው ሀገር ብዙ አልቆየም። እሺ እንሂው። እንዴት ነው ስራ? ተፈረደልሽ? ተፈረደብሽ? በምንም ጉዳይ ተረትቼ አላውቅም። ለመላእክት ነው እንዴ ጥብቅና የምትቆሚው? ኤፍሬም ወይዬ አንቺ እንዲህ ነሽ እንዴ? እንዴት ነበርኩ? እናንተ ታያላችሁ ትሉናላችሁ። ቆይ እኛ እኮ አለኝ። እኛ እኮ ከዓይኔ ያውጣሽ። ሃይ ተዋውቁ። ቃሌ ውሃ ጠበቃ ናት፣ ፖሊስ ናት። ስላወኩሽ ደስ ብሎኛል። አንድ አካባቢ ነው ያለነው። ጆሞ ሳይት ነሽ? አንድ ማው ውስጥ ላላዋስ ሰላም። እሱማ በህግ ጉዳይማ ሁላችንም አንድ ነን። አትንኩ ከተባለ አንነካም። ከነካን እናንተ እነሱ ማራራ ምሳ ልጋብዝሽ። እስቲ ስፔሻል ነገር ልጋብዝ። ሌላ ቀን ይሆንልኝ። እሺ ብትበይ ደስ ይለኛል። ብበላ ደስ ባለኝ ግን እቸኩላለሁ። ኦኬ ቻው። ኦኬ ባይ ባይ። አቤት FBI እንዴ ምን አጠፋን? ምንድነው እንደዚህ ማማር? አስደነገጥከኝ እኮ። እኔ ልደንግጥ? እኔ ክውል በል። እናንተ ሀብታሞች እኮ የምትደነግጡ አይመስለንም ነበር። አዎ የምትደነግጡ ፍጹም አይመስለንም እኮ። እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግጥ
ጉዞን ጠፍሳስተናል። እኔ ደሳሳ ምን ነው ለስንት ዳሳስታችሁ ትችሉታላችሁ? እኔን ስትሉ ራሱ እንደነግጣለን። ታዲያ ምንም ይባላል። አይዞን እናንተ ራሳችሁ አይዞን። ደሃመል የለውም ታውቂያለሽ። እሺ ምን ልታዘዝ? አረ ምን እንታዘዝኛ ራሳችን ደውላችሁልን ነበር። ዲሽ የምትሰራው ልጅ ነህ እንዴ? ነኝ። ዲሻችን ተበላሽቶብናል። ቆየ 20-30 አመት 30 ደቂቃ 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ እኛ እንቆራረጥ። አይደገምም። በህዋ ሳይንስ ስም ይቅርታ ጠይቅሻለሁ። በናሳ ስም ይሄው ዋይት ሃውስ ፔንታጎን ምስክሬ ነው። ቃል ገባልሻለሁ። ድጋሚ መንደሮን አለች አለማችን እያንዳንዱን ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን። እንዲህ እየተገፋፋችሁ እንዲህ በጣም ኮሚክ ነህ። ኬኬ ካሉት ይቅር ኮሚክ ነው ያልኩት። አራዊት ነው አውቀህ ነው ማለት ድምጽሽን ለመስማት ብዬ። እሺ ላሳየና ዋው ረመዳን ምንድን ነው? ወደዛ ስላይነ ብርሃን እናቴ ዝም ብለህ ይገባል እንዴ? ውሻ ቢኖር ውሻ አለ እንዴ? እኔ ምን ታው ና አይዞህ ቆይ መጣች። ቁጭ አይዞህ ደርሳል። የሚበላ ላምጣ። ሽመልስ ምን ትሰራለህ? ረስቼው ሳላውቅ አልመጣሁም እንዴ? እሺ እና እኔ እንዴት ጠፋልክ? ሽምዬ መጣህ እንዴ? እስቲ ብላኝ ነው ጌታ ብላስ። ምን አገኘ? የለውጡ ጊዜ ጥይት ቤቱ ሲፈነዳ የመስታወት ስባሪ ነው። የለውጡ ጊዜ ነው። ውይ እኔን ያጥፋ። ሆስፒታል ገባው ሶጣ ቤተሰቦች ጠፉ። እኔን ሽምዬ ብለ እሺ እስቲ እኔ ጌታ ሽምዬ እስቲ አንተ ከኔ ትሻላለህ። ሸሚዝ ቢጤ ያምጣለት። ለዚህ ለለማኝ አይባልም የኔ ቢጤ ነው። ስንት ጊዜ ልንገርህ። እስቲ የሚጠጣው ነገር አምጥ። እሺ ይናፈር ያስበላል። ብላ ይዘው እንዴት እንደዛሞቹ እንዲሆነ ሽምዬ አንተ ትብስ እንደምን ለቅሶ ነው አሁን። እባክህ ተው ይብላበት እባክህ። ነቅቻለሁ ይመስገን። ምን ነው የኔም በቤት ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። አንቺ ዛሬ እንደምትመጪ ባቅ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ ኮረኮንቹን ልገልብጠው። ከስር እኮ አስፋልት። ነይ ወደ እኔ ጋር ልገልብጠው። ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ። አመሰግናለሁ። እኛ ነው የምናመሰግነው። እዚህ ሰፈር አንድ ዘመድ ነበረኝ። ለምን ቁራጭ አይሆንም? ዘመድ የሚጠይቅ ሰው ደስ ይለኛል። ደስ ነው። የቤት ቁጥራችሁ ስንት ነው? ውይ በግል አልተሰጠንም። በጅምላ ሰጡንና ተከፋፈሉ አሉን። ሁሉም የሚቀለውን ወሰደ። ከስንት እስከ ስንት ይገመታል እናንተ ቤተሰብ? ያክስቴ ነው። ያክስት የቤት ቁጥር ይረሳል? አልወቅስሽም። የኔንም አክስት ቢሆን ጠይቀሽ ትሄጃለሽ። ያክስቴ ስም ማን ነው? አበብዬ። ይሄን መልክ የት ነው ማቀው? ውይ ስጋ ቁርጥ አበብዬ። ምን ነው ቤት አባት ቤት ሂጂ። ቤት ይቀርበኛል። ቤቱ እኮ ይሄ ነው። እኔ የምለው እጅ ጽሁፍሽ እንዴት ነው? ምንም አይልም። እስቲ ዝም ብለሽ ስልክሽን ጻፍ። አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ?
አልሰማሽም? ባክስት ነው ባክስት። ግብጽ የኢትዮጵያን አክስት የኔ ነው ትላለች። ያኔ ጦርነቱ ይነሳ እንዴ ድምጥማ ስላይነ ብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? ዳኩ በየቀኑ ፓርቲ እኮ ነው። በየቀኑ ፓርቲ ነው። ጌም ነው። የታንክ ውድድር አለ። የታንክ ውድድር አለ 10,000። የኦራል ውድድር አለ 5,000። እንደገና ቦምብ የማዋጥ ውድድር አለ። በቀልሃ የማዋጥ ውድድር አለ። በዚህ ሲልቨር አለ 30 አንድ ካርዳት ፈንጅ ላይ የመቆም ውድድር በስ ከፈን ነው የምታረጊው። ሌላው ሚሊተሪ ስላይነ ብርሃን ስላይነ ብርሃን ሌባ አንገናኝ። እጮኛዋ ጠቅላላ የኢትዮጵያን የመብራት ኃይል እኔ ላይ አላበራም። አንተ ላይ በጨለማ እንዴ ጠቅላላ 70 ምናምን ሜጋዋት አበራብኝ። ፏ አላረ እኔ ደግሞ እኔ ወንድምሽ በቃ ሰላማዊ ነው ምናምን ብዬ ፏ ሲል ክርስቶስ መጣ ብዬ በርከክ ብዬ ለንሳ ተዘጋጀ። ላስቆጥር ማለት ጌታዬ እኔን አድርጌያለሁ ብዬ ላስቆጥር በርከክ ስል አጠገቧ እንዳትደርስ የሚል ቃል ምን እኔ መጣችብኝ እንጂ አልሄድኩባት። አይተሻል እንዴ እኔ ጡር አለው ብዬ ነው ጡር አለው የሴትም ጡር አለው ሂጂ አልላትም ብዬ ነው አይደለም እንዴ በቃ አረራ ሁለተኛው ጨፍልቆኝስ ብሄድ አለቀልኝ አይደለም እኔ ደሃው አይ እስከ መጨረሻውማ እንታገላለን ዴፊ አይደለም እንዴ በእግዚአብሔር እንዳታለቅስ አራይቱ እንዴ ኮክኒኩ አልቅረብ ኮኒኩ አረባክሽ እንዴ ይሄን ምላሴን ነው ምላሴ ነው ጉድ ያደረገኝ ይል አራይፍ ያፍርሶን ይሁዲ ብዘያሉ እሺ